ግብር ኩራት ነው ግብር ስንከፍል ግብር። ሰላም ጤና ይስጥልን ውድ ግብር ከፋዮቻችን እንደምን አላችሁ? ካስትሮ ቦንጃ ይባላል። መካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ታክስ ከፋዮች ትምህርት መሪ ባለሙያ ነኝ። ዛሬ አንድ አጭር ርዕስ ጉዳይ ይዤ የቀረብኩት ሲሆን የንግድ ስራ ገቢ ግብር በተመለከተ ሐሳብ አቀርብላችኋለሁ። ከኔ ጋር እንድትቆዩ የጋበዝኩ ወደ ሐሳብ ገባለሁ። የንግድ ስራ ማለት ምን ማለት ነው? የንግድ ስራ ትርፍ ገቢ የሚባለው የቱ ነው? ውሳኔውስ እንዴት ነው? የሚሰላውስ ስሌቱስ እንዴት ነው? የማስከፈያ ምጣኔው ምን ያህል ነው የሚለውን ሐሳብ ሲሆን ንግድ ስራ ማለት ጠቅላላ የትርፍ የሚገኝበት ንግድ ስራ ሲሆን በማኑፋክቸሪንግ ማዕድን ስራ ማውጣት ኤክስፖርት ኢምፖርት ላይ የተሰማሩ ግለሰብ ወይ ድርጅቶች ሊሆኑ ይችላሉ። እነሱ በአመት መጨረሻ ላይ ከሚያገኙ ከንግድ ስራ ገቢው ላይ በሕግ የተፈቀዱ ወጪዎች ከተቀነሱ በኋላ የሚቀር የተጣራ የመጨረሻ ገንዘብ መጠን የንግድ ስራ ገቢ ተብሎ የሚወሰን ይሆናል ማለት ነው። በዚህ ላይ ውሳኔ የሚወሰነው ሂደቱ በዓለም አቀፍ የፋይናንስ ሪፖርት አቀራረብ ወይም IFRS በሚለው መሰረት ተደርጎ ትርፍና ኪሳራ ወይም ገቢ መገለጫ መሰረት በማድረግ ውሳኔ የሚወሰን ይሆናል ማለት ነው። በሚወሰንበት ሰዓት ላይ ገቢ ግብር አዋጅ ድንጋጌዎች፣ ገቢ ግብር ደንቦች እና የገንዘብ ሚኒስቴር የሚያወጡ የተለያዩ መመሪያዎቹ እንደተጠበቁ ይሆናሉ ማለት ነው። የስሌቱ ሁኔታው ከመቅጠር የሚገኘው ገቢ ሳይጨመር ግብር ከፋይ እቃዎቹን በማስተላለፍ አገልግሎቱን በመስጠት በንግድ ዓመቱ ላይ ጠቅላላ የሚያገኘው ገንዘብ ጨምሮ በግብር ከፋይ ገቢ ተደርጎ የተወሰደው ማንኛውም ገቢዎችና እንዲሁም ካፒታል ንብረት ሀብት የሆነውን በማስተላለፍ የሚያገኘው ጥቅም ላይ የሚሰላ ይሆናል ማለት ነው። የማስከፈያ ምጣኔው መጠኑ በሁለት ነው የሚለየው። ድርጅት በሚሆንበት ጊዜ በአመቱ ያገኘው ጠቅላላ ገቢው ላይ የሚቀነሱ በሕግ የተቀመጡ ወጪዎች ከተቀነሱ በኋላ በሚቀረው በተጣራው ገቢ ላይ ቀጥታ 30% ቆርጦ ገቢ የሚያደርግ ይሆናል ማለት ነው። ግለሰብ ግብር ከፋይ በሚሆንበት ጊዜ በአዲሱ ገቢ ግብር አዋጅ 1395 2017 መሰረት አንቀጽ 11 ንዑስ አንቀጽ 2 ላይ በአመቱ ጠቅላላ ሽያጭ ላይ ግብር ከሚከፍሉ ደረጃ ላይ ግብር ከፋዮቹን ሳያካትት ግለሰብ ግብር ከፋዮቹ በንግድ ላይ የተሰማሩ ግለሰብ ግብር ከፋዮች በተቀመጠው በሰንጠረዡ መሰረት ከ15 እስከ 35 በሚደርሰው ምጣኔው መሰረት ግብር የሚከፍሉ ይሆናሉ ማለት ነው። ዛሬ ያቀረብኩት አጭር ርዕስ ጉዳይ በዚህ ላይ ሳበቃ ለቻናላችን አዲስ የሆናችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ ሌላ ጊዜ የሚለቀው አዲስ መረጃዎች እንዲደርሱ ሼር በማድረግ እንድትተባበሩ ጋብዛችኋለሁ። ዛሬ በዚህ ላይ ያበቃለሁ።